ያ ወታትሽ ያዥና ልቅ በይ እጂ ዳይ ሰራላችኋለሁ። እያንዳንዳችሁን በቀላችኋለሁ። ሁልሽንም ሰራላችኋለሁ። እኔ በጣም ደክሞኛል። ኦኬ የእስካሁኑ ይበቃል። አዎ ይበቃል። ብዙ ታገላችሁ፣ ብዙ ለፋችሁ። በሰላም መኖር እየተቻለ ዳላዋቂ ብዙ ዋጋ ከፈላችሁ። አሁን መድብል ብዙ ነገር ባከነብኝ፣ እድሜ ባከነ፣ ልጅ ወልጄ እንኳን ሳላሳድግ። አንቺ ግን እንደ ፈረስ ማለቴ እንደ በቅሎ ልጅ የለሽ። አንቺ የዚህ ቤት አባል አይደለሽ። ለምን አትወጪም? ብታምኝን ነው የሚሻለው። እሱማ አምናለሁ። እኔ እኮ ልቤ ይዋህ ነው አይደል? እኛም እኮ እሱም ብለን ልሽ ማለት እኔ ካሁን በኋላ ወንድሜ ልቡ እንዲያርፍ ነው የምፈልገው። ችግር የለውም። ካሁን በኋላ በደንብ አኮራሃለሁ። እንግዳውስ አንድ ነገር ታደርጊልኛለሽ። ምን? ቀላል ነገር ናት። ከዚህ በፊት ዝና ላይ መሰክራለሁ ብለሽኝ ነበር አይደል? በዛ ላይ ጠላትሽ ነው። ዝና በጣም ክፉ ሰው ነው። ዝና ማለት ሰይጣን ስጋ ለብሶ ማለት ነው። ስለዚህ ዝናና ግብረ አበሮቹ እስር ቤት መግባት አለባቸው ማለት ነው። አዎ በሰራው ስራ ይፈረድበት ከተባለ የሞት ፍርድ ይገባዋል። እሱ የዳኞች ስራ ነው። እኛ ግን ስራችንን እየጨረስን ስለሆነ አሁን እዚህ ወረቀት ላይ ትፈርሚያለሽ። እሺ ከእናንተ ጋር አልተባበርም የምትይ ከሆነ ደግሞ መብትሽ። አይ እንደሱ እንኳን አላልኩ። እሺ ካላልሽ ይሄ የፍርድ ቤት ወረቀት ነው። በደንብ አድርገሽ አንብቢና ፈርሚ። ዝና ምን ያህል ወንጀለኛ እንደሆነ፣ አደንዛዥ ዕፅ እንደሚያስተዋውር፣ ሴቶቻችንን እያገተ እንደሚያሰቃይ፣ ብሩክን ምሳሌን እንዳገተ፣ ህግ ባለበት መንግስት ባለበት ሀገር በርካታ ወንጀሎችን እንደሚሰራ፣ ባለጌ ለሀገር የማይጠቅም ዜጋ እንደሆነ በደንብ አድርገሽ አንብቢና ፈርሚበት። አዎ ፈርማለሁ። ይሄ አውሬ ፈረምሽ? ስምሽን ጻፍበት። አይ ስሜን እንኳን አልጽፍም። ለምን? ፊርማ ነው ያልከኝ? ይኸው በቃ ፈርሜያለሁ። እሺ ጥሩ። ነይ። ምንድን ነው? እኛ ሰው መበቀል አንፈልግም ነበር። በእርግጥ ይሄ ለአንቺ ባይገባም ግን ያው በሩ ያውልሽ። ምን ማለት ነው? አንተ አረሽም ነው እንዴ? ቢያንስ ከቤት እስክትወጣ እንኳን አትጠብቁም እንዴ? አይ አይሆንም። ይኸውልሽ ማለት ሰሚኛለሽ፣ ዛሬም እንደሌላ ጊዜ እታገላለሁ ብትይ ግንባርሽን ብዬ ነው የምገልሽ። ቆይ ሁሉ ነገር እየቀለዳችሁብኝ ነበር ማለት ነው? ያ ወታትሽ ያዥና ልቅ በይ እጂ ዳይ ሰራላችኋለሁ። እያንዳንዳችሁን በቀላችኋለሁ። ሁልሽንም ሰራላችኋለሁ። ማህሌት ዛሬ ጉድ ተሰራች፣ ይገባታል ከዚህም በላይ። እንደውም ዘገዩ። መድብል ዛሬ የወሰነው ውሳኔ ሁላችንም አስደስቶናል። ይሄ ከመጀመሪያው መሆን ነበረበት። ሲጀመር ማህሌት እዛ ቤት መቆየት አልነበረባትም። ምክንያቱም እሷ እዛ ባትሆን ኖሮ ሙዚቃውም አይሰረቅም ነበር። ሁለተኛ ደግሞ እዚህም ድረስ አይደክመውም ነበር። ምክንያቱም ማህሌት አሁን ልክ ብሩክ ሊያገባት ነው። ከብሩክ ጋር እንደምትኖር ተስፋ ባይሰጧት ኖሮና ዛሬ ያደረጉትን ነገር ባያረጉ ኖሮ መቼም ቢሆን በዝና ላይ አትመሰክርበትም ነበር። ዝናም ደግሞ ዛሬ አድነኝ ሊገሉኝ ነው፣ ሙዚቃውን ስለሰረኩባቸው ሊገሉኝ ነው ብላ ስደውለት መልካም ሲኦል አላቅልሽም፣ እዛው እንደፈለግሽኝ፣ እንደውም እኔን እያስፈራሩ የሞቱትን ሰዎች ሰላም በይልኝ፣ እኔ መቼም ቢሆን እነሱ ያሉት እንዳልሆነብኝ መልእክት አድርሽልኝ ብሎ ነበር ስልኩን የዘጋባት ማለት ነው። እና አንተ ጨካኝ አረመኔ እያለችም ስትሰድበው ነበር። እና በዝና ላይ ተስፋ ቆርጣለች። ምንም እንደማያገለግላትና እንደማይረዳት በዛሬው ቪዲዮ አረጋግጣለች ማለት ነው። እንግዲህ ዛሬ መድብል ያው የተሰማው ስሜት ከባድ ቢሆንም ሙዚቃው ስለተሰረቀበት እጅግ አዝኖ ነበር እና
ማህሌትን የሚበቀልበትን መንገድ ነበር እየፈለጋለሁ። እሱም ደግሞ ማህሌትን በብልጠት ካልሆነ በስተቀር በየዋህነት እንደማያሸንፏት ያውቃሉና የማህሌት ከዛ ከቤት መውጣት ደግሞ ደካማ ጎኗ ምንድን ነው? ብሩኬ ነው። ብሩኬ ደግሞ ወደ እሷ እንደሚመለስና ከዚህ በኋላ በቃ ይደከመኝ፣ ጥሩ ህይወት መኖር ነው መፈለገው፣ በቃ ደከምን፣ አንቺን በቃ ካሁን በኋላ ተስተካክለሽ ትዳርሽን መኖር አለብሽ፣ እንዲሁም ደግሞ ምሳሌ በጣም ተወድሻለች ምናምን ብለው እንዳያችሁት ቪዲዮውን እንግዲህ መግቢያው ላይ ማህሌትን አታለዋታል ማለት ነው። ማህሌት ደግሞ ከአንድም 2-3 ጊዜ እየተጫወቱባት ዛሬ ማምናቸው ነበረ። የእውነትን ብሩክን ላገባ ነው ብላ ተፍተፍ እያለች እንዲሁም ኤፍራታ ጋር በመደወል ብሩክን ልታገባ እንደሆነና ያሰበችውን እንደተሳካላትና ከዚህ በኋላ የሷን እርዳታ እንደማትፈልግና እቤቷን መታ የቀራትን እቃ እንደምትወስድ ደውላ እየሳቀች ነበር የነገረቻት ማለት ነው። ኤፍራታ ግን ምንም አልመሰላትም ነበር። ብቻ አንቺ ያሳካልሽ ነበር ያለቻትና ማለት እንግዲህ ያው ወደ ብሩክ ህይወት በድጋሚ ልትመለስ እንደሆነ ራሷን አሳምነው በጣም ተደስታ ነበር። ነገር ግን ያልጠበቀችው ነገር ነው የሆነው። በነገራችን ላይ በጣም ደስ ብሎኛል። እንደው መድብል ለአንተ እንደ ጀግንነት እኮ ጀግና መባል ራሱ ያንሳል። እውነት ለመናገር በመጀመሪያ ላይ እገላታለሁ ብሎ ነበር። ነገር ግን ብሩኬ ዛሬ አረጋግቶታል ማለት ነው። ቢያንስ አንድ ቀን እንኳን እድል ስጣት፣ ጠብቃት፣ በዝና ላይ ትመስክር፣ በመጀመሪያ ትመስክር፣ ከዛ በኋላ እንደፈለግ ታረጋታለህ ብሎት ነበር። መድብል ደግሞ እኔ ከዚህ በኋላ ምንም የመኖር ተስፋ የለኝም፣ ልጅ የለኝም፣ ህይወት የለኝም፣ ስራዬንም ሰርቃኛለች፣ ስለዚህ አልቃትም፣ እሷን ገድዬ እስር ቤት ነው የምገባው እያለ ነበረ። እንደምንም ብሎ ብሩክ አሳምኖታልና ቁጭ ብለው ከዳጣ ጋር ተመካክረው እንዴት ብለው ማህሌትን አጥምደው ከዚህ ከቤት ማስወጣት እንዳለባቸው መላ ዘየዱ ማለት ነው። እሱም ደግሞ እንግዲህ ማህሌት ደካማ ጎኗ ብሩኬ እንደሆነ ስለሚያውቁ ብሩክ እንደሚታረቃት ከእሷ ጋር እንደሚኖር ከዚህ በኋላ መሰቃየት እንደሌለባቸውና መድብልም ከዚህ ከተማ መውጣት እንዳለበት እነዝና እየተከታተሏቸው እንደሆነ ስላወቁ አገር ለቅቄ እወጣለሁ፣ እናንተም ደስተኛ ሆናችሁ ትኖራላችሁ እያለ ነገራት ማለት ነው። ማለትም ደግሞ አዎ እኔ እኮ የዋህ ነኝ፣ ከዚህ በኋላ ጥሩ ህይወት ይገባኛል፣ እነ ቅድስቴ ናቸው እንጂ ስለ እኔ መጥፎ ነገር እየነገሯችሁ፣ እኔ እኮ መጥፎ አይደለሁም፣ ምሳሌንም በጣም ነው መወዳት፣ ደግሞ ጊዜም ገንዘቤም ባግኖብኛል፣ እስካሁን ድረስ ልጅ የለኝም፣ ከዚህ በኋላ መውለድ እፈልጋለሁ እያለች ነበረ። ዳጣም ደግሞ አንቺ ግን በቅሎነሽ እያለች ሙድ ይዛባታለች ማለት ነው። እና ዳጣ እንግዲህ ማለትን በጣም ስትበሽቅ ስትናደር ማየት ትፈልጋለች እና ያንን ነገር አድርጋለች ዛሬ። ማለት በቃ ቀጥል ብላለች ዛሬ። መጀመሪያ ላይ የሆነ ነገር መላክ የወረደላት መስሏት ነበር። መጨረሻ ላይ ግን ያልጠበቀችውን ነገር ሲገጥማት በጣም ተናዳ ተበሳጭታ ነበር ማለት ነው። ከዛም በኋላ እንግዲህ ከወሩ በኋላ መድብል ወደ መኝታ ክፍል ወሰዳትና በዝና ላይ መመስከር እንዳለበት ዝና ለህዝቡ ጠቃሚ ስራ እንደማይሰራ፣ ወንጀለኛ እንደሆነ፣ ህገወጥ ስራ እንደሚሰራ፣ በሴት ልጆች ላይ እንደሚጫወትና ብዙ ሰው እንደሚያሰቃይ፣ ህገወጥ ስራ እንደሚሰራ፣ አደንዛዥ እጽ እንደሚያዘዋውር ያን ሁሉ ወረቀት ላይ ሰፍሮ ያን ወረቀት ላይ መፈረም እንዳለባት ነገራት ማለት ነው። ማለት በመጀመሪያ ፈርታ ነበር። ለዚህ ነው ማለት ነው ያን ሁሉ ነገር ስታደርጉ የነበረው እያለችም ተከራከረች ማለት ነው። መድብልም እንግዲህ ነገሩን ካልፈለግሽ አለመፈረም ትቻለሽ፣ መብትሽ ነው። ነገር ግን ዝናና መሰሎቹ ወደ እስር ቤት ካልገቡ መቼም ቢሆን በሰላም ልትኖሩ አትችሉም፣ እኔም በሰላም አልኖርም። ስለዚህ ዝና እንዲታሰር ከፈለሽ ነፍሰ በላ ነው የሚለው ወረቀት ላይ አረመኔ ነው፣ ጨካኝ ነው፣ ወንጀለኛ ነው ተብሎ ሁሉም ነገር ሰፍሮበታል። ከአንቺ የሚጠበቀው መፈረም ብቻ ነው ብሎ ወረቀቱን ሰጣት ማለት ነው። ማለትም እንግዲህ ዝና በጣም ጨካኝ አረመኔ እንደሆነና ሰይጣን እንደሆነ እና የነፍስ ስቅላትም እንደሚገባው ነገረችው። እሱን ህግ ይወስንበታል፣ ከአንቺ የሚጠበቀው መፈረም ብቻ ነው አላት። እሺ ፈርማለሁ ብላ ተስማምታ እዛ ወረቀት ላይ
ፈረመች ማለት ነው። ነገር ግን ከዚህ በኋላ ነው ትልቁ ነገርና ያልጠበቀችው ነገር የገጠማት ማለት ነው። ከፈረመች በኋላ ወረቀቱን አስቀመጠና በያሁን ነይ ብሎ እጇን እየጎተተ ሲሄድ ሳሎን ላይ እነ ብሩኬ፣ ቅድስት እንዲሁም ደግሞ ዳጣ ሆኖ የማህሌትን ኮተቷን በትንሽ የሻንጣ አድርገው እዛ እየጠበቋት ነበር። ያየችውን ነገር ማመን አቅቷታል። ከዚህ በኋላ እዛ ቤት መቆየት እንደማትችልና እስካሁንም የያዟት እነሱ እንደሆኑና ከዚህ በኋላ አይኗን ማየት እንደማይፈልጉና ኮተቷን ይዛ እንድትወጣ ከመድብል ትዕዛዝ ተሰጣት ማለት ነው። በጣም ደነገጠች። አይኗን አፍጣ ወደዛ ወደዚህ ስታይ ነበር። እና ተጫወታችሁብኝ ማለት ነው፣ አታለላችሁኝ ማለት ነው፣ በእኔ ላይ ሙድ ያዛችሁብኝ ማለት ነው። በድጋሚ ምን ማለት ነው? ምን እያረጋችሁ ነው? እያለች ትጮህ ጀመረ ማለት ነው። ከዛም በኋላ እንግዲህ መድብል እቃውን አንስቶ በር ላይ ወረወረና በሩ በዚህ ጋ ነው መውጣት ትችላለሽ አላት። ማለት አማራጭ ስለሌላት እሰራላችኋለሁ፣ ሁላችሁ መበቀላችኋለሁ፣ አልለቃችሁም፣ እኔ ከዚህ ከቤት ወጥቼ መቼም ቢሆን በሰላም አትኖሩም እያለች እየጮች ከዛ ቤት ወጣች። እልልልል እንኳን ደስ አላችሁ ማለት ከዛ ከቤት በስተ መጨረሻም ቢሆን ወጣች ማለት ነው። ይህን ነገር ብዙዎቹ በጉጉት ሲጠብቁት የነበረ ነው። ማለት ከዛ ከቤት መውጣት አለባት እያለች እኮ በየኮሜንቱ ላይ ስጽፉ ታይቷል ማለት ነው። እንግዲህ ሁላችን በጉጉት የምንጠብቀው ነበር፣ እሱ ደግሞ እውን ሆኗል ማለት ነው። ከዚህ በኋላ ደግሞ ብሩክና ቅድስት መጋባት ነው ያለባቸው። ዝና ደግሞ ጠበቃውን እያሰቃየው ይገኛል። እንዲሁም ደግሞ መንገድ ላይ ሲያዘፍነው ነበረ። ለወደፊትም ደግሞ አልበም እንደሚያወጣለት ቃል ገብቶለታል ማለት ነው። 3 እጥፍ ክፍያ እንደሚከፍለው እና እሱ ጋር አብሮ እንደሚሰራ ነግሮታል። እንግዲህ ጠበቃው ከትንሽ ነገር ውስጥ ወጥቶ ትልቅ ወጥመድ ውስጥ እንደገባ ገብቶታል። ግን አማራጭ የለውም። ዝና ያለውን ነገር መስራት ነው ያለው አማራጭ። ከዚህ በኋላ ቅድስትና ብሩኬ እንዲሁም ደግሞ ሉላና ሞገስ በሰላም በፍቅር መኖር ይገባቸዋል እላለሁ።